ሰላም የጃጊሶ ቤተሰቦች አንድ ወጣት በብዙ ሰዎች ቢናቅም እንዳጋጣሚ ወደ ህይወቱ በመጣው ሱፐር ፓወር አማካኝነት የናቁትን ሲያስርግስ የደፈሩትን ሲነክስባቸው የወደዳቸውን ቆነጃጅት ደግሞ ሰውነታቸውን ሳይነካ በአእምሮ ብቻ እየተቆጣጠረ ፍቅር ሲሰራቸው እንዲሁም ብዙ አስገራሚ ድርጊቶችን ሲፈጽም ሊያሳየን የዛሬው ፊልማችን ደ ሃኒለር በቆንጆ ሁኔታ ባጭሩ ተዘጋጅቶ ቀርቦላችኋል። እንደተለመደው ላይክ፣ ኮሜንት፣ ሼር እንዲሁም ሰብስክራይብ በማድረግ ድጋፋችሁን እንድታሳዩን በፍቅር እንጠይቃለን። አሁን በቀጥታ ወደ ዛሬው ፊልማችን። በፊልሙ የመጀመሪያ ትዕይንት ላይ ፍሉገር የተባለ አንድ ሽማግሌ ሰውዬ ሃይማኖታዊ ምልክቶች የተደረገባቸውን መቃብሮች ይቆፍራል። አንድ ሃይማኖታዊ ስነ ስርዓት እያከናወነ ይመስላል። ከተወሰነ ጊዜ በኋላ ፍሉገር ከመቃብሩ ውስጥ የራስ ቅል ያወጣል። ነገር ግን በድንገት አንዳች አስፈሪ ኃይል በነጭ ጭስ ተመስሎ ወደ ኋላ ያሽቀነጥረዋል። ፍሉገር ተጎድቶ እንደማቃሰት አንዳች ያቀደው እቅድ እንደተፈጸመለት ባለጉዳይ ከት ብሎ ይስቃል። ከዚያም ሲኑ ይቀየርና ኬሊ የሚባል በአስራዎቹ ዕድሜ የሚገኝ ወጣት ወደ ሱፐርማርኬት ሲገባ እንመለከታለን። እዚህ ላይ የኬሊ ጓደኞች እሱ ወረቀት የማኘክ ልምድ እንደነበረው ስለሚያውቁ ለማፌዝ ሲሉ ትራሽካን ወይም ቆሻሻ መጣያው ብለው ይጠሩታል። ትቷቸው ወደ ውስጥ ይመለስና ከልጅነት ጀምሮ የሚያፈቅራትን ዶሚኒክ የምትባል ቆንጅዬ ሴት ከጓደኞቿ ጋር ሆና ያገኛታል። ደፍሮ ፍቅሩን አይናገርም። ይባሱኑ ሲያያት ይሽኮረመማል፣ ያፍራል። ኔልሰን፣ ቶኒ፣ ሪድ እና ብራድ የተባሉ የትምህርት ቤቱ ጉልቤዎች ከሱቁ ውጭ ጠብቀው ይያዙት። እንደ ወረቀትና እንደ ልጣጭ ያሉ እንግዳ ነገሮችን ዝም ብሎ ወደ አፉ ስለሚወስድ ወይም ስለሚያኝክ እያንገላቱ ያበሻቀጡታል። ዶሚኒክ ወደ ግርግሩ ትመጣና በኬሊ ላይ የሚያደርጉትን ጭምልቅና እንዲያቆሙ ትጮህባቸዋለች። በዚህም የተነሳ ጉልቤዎች ይበልጥ ይናደዳሉ። በመጨረሻም ኬሊን ተሸክመው ቆሻሻ ማጠራቀሚያ ውስጥ ገልብጠው ይዘገዝቁታል። ደግነቱ የሱቁ ባለቤት ብዙ ጉዳት ሳያደርሱ ጉልበተኞችን ለማስቆምና ለማባረር እርምጃ ትወስዳለች። ከዚያም ዶሚኒክ ኬሊን ወደ ትምህርት ቤት ልሸኝ እችላለሁ ከፈለክ ትለዋለች። ይሁን እንጂ የመኪናው ባለቤት የሆነችው ጓደኛዋ ሳራ ግን መኪናዬ ቆሻሻ እንዲሆንብኝ አልፈልግም በማለት ወደ መኪናዋ ውስጥ እንዳይገባ ትከለክለዋለች። ኬሊ በሚቀጥለው ትዕይንት ላይ ትምህርት ቤት ሲመጣ ጉልበተኛዎቹ የሱቁን ሁኔታ ቪዲዮ ቀርጸው በኢንተርኔት ላይ እንደለቀቁት ይገነዘባል። በትምህርት ቤቱ ግቢ ውስጥ በሚንቀሳቀስበት ጊዜ ተማሪዎቹ ሁሉ ያሾፉበታል። ኬሊ ከትምህርት ቤት ወደ ቤት ሲመለስ እናቱ በርኒስ ስለ ቀን ውሎ ጠየቀችው። ኬሊ ደነዞቹ ያደረጉትን ጉድ ደብቆ ዶሚኒክ ለመጀመሪያ ጊዜ እኮ አናገረችኝ ብሎ ይነግራታል። በርኒስ ይህን ስትሰማ በጣም ተደሰተችና ለምን ዶሚኒክን በረፍት ቀን ወጣ እንበላት ትላትም ብላ ሐሳብ አቀረበችለት። ወይዳው በዚህ ሲን ደግሞ ሬድ ኤልክ የተባለ አንድ ህንዳዊ ፍሉገር ቀደም ሲል አፍሶት የነበረውን አጽም አንስቶ የቀብር ስነ ስርዓቱን በድጋሚ ለማድረግ ጸሎት ሲያደርግ እንመለከታለን። ከዚያ በኋላም በመቃብር ውስጥ የነበረውን የተሰወረ ሚስጥራዊ ኃይል እንደተወሰደበት ደረሰ። ሬድ ኤልክ ይህን ሲረዳ እጅግ በጣም ውስጡ ተሰበረ። ኬሊ ብዙ ወረቀትና ፕላስቲኮች በመመገቡ ምክንያት በማግስቱ ጠዋት ላይ ታሞ ይተኛል። በርኒስ ወዲያውኑ የቤተሰቡን ሐኪም ከጠራች በኋላ ነርሱ ኬሊ የአመጋገብ ችግር ስላለበት የስነ ልቦና ሐኪም ጋር እንድትወስደው ይመክራታል። ኬሊ ከዚህ በኋላ እንግዳ ነገሮችን ሊያደርግ እንደሚችል ይነግራታል። ነርሱ በቤቱ ውስጥ ሌላ ወንድ ስላልተመለከተ የባል ቦታን ተክቶ እሷን አልጋ ላይ ማጫወት ሁሌ እንደተመኘ ነው። ፍሉገር ሰዎችን መፈወስ እንደሚችል በመግለጽ በዚያው ቀን ወደ ከተማቸው ብቅ አለ። እንደ ዕድል አንዲት አሮጊት ሴትዮ የገጠማትን ችግር ይፈውስላታል። በዚህ ጊዜ በቦታው የተገኘችው በርኒስ ችሎታው በጣም አስገርሟት ነበር። ኬሊን ሊረዳላት እንደሚችል ስለተሰማት ወደ ቤቷ ጋበዘችው። በርኒስ መኪናዋን ለማምጣት ወደ ሌላ ቦታ ስትንቀሳቀስ ሬድ ኤልክ ወደ ፍሉገር ቀርቦ ኃይሉ ላንተ አይገባህም መልስልኝ ይለዋል። ከዚህም በተጨማሪ የመፈወስ ችሎታውን ከሱ ላይ እንዴት ሊያሸሸው እንደሚችልለት ሐሳብ ያቀርብለታል። ሊያግዘውም ይስማማል። ይህን ሲሰማ ፍሉገር ሳቁ ይመጣበትና ያሽሟጥጥበታል። በዚህ ተናዶ ጉንጩ ላይ በኃይል ሲመታው ፍሉገርን ሳይሆን ራሱን መልሶ ከባድ ነው የሚሰማው። ይህ የሆነበት ምክንያት ፍሉገር ከሞት በኋላ ላለው ህይወት የሚያገኛትን ባለቤቱን የመጠበቅ ኃይል ስላለው እስከዚያ ድረስ ምንም አይነት ጉዳት አይደርስበትም ማለት ነው። ከዚያም ሬድ ኤልክ የኃይሉን አደገኝነት ነግሮ አስጠነቀቀው። ነገር ግን ችላ ብሎ ወደ ኬሊ ቤት አመራ። ፍሉገር ወደ በርኒስ ቤት ደርሶ ኬሊን ለማከም ይሞክራል። ነገር ግን ወዲያውኑ እንግዳ የሆነ ችግር ተሰማውና እጁን መነጨቀ። አንድ የተወሰነ መድኃኒት ከወሰደ በኋላ ወደ መጸዳጃ ቤት በመሄድ እንደገና ሞከረ። የሚያሳዝነው በሁለተኛው ሙከራው ላይ በስህተት የኬሊን ደረት በሲጋራው አቃጥሎ መሬት ላይ ወድቆ ወዲያው ህይወቱ አለፈች። የሚገርመው ነገር
ፍሉገር ሲሞት የኬሊ ሁኔታ እየተሻሻለ መጣ። እናም በጣም ኃይል ያለው ሰው ሆኖ ተሰማው። ፖሊሶች ብዙም ሳይቆይ መጥተው የፍሉገርን አስክሬን ከቦታው አስወገዱት። ሽማግሌው ሰውዬ በልብ ድካም ወድቆ ሞተ ብለው ኬዙን ይዘጋሉ በማርጀቱ ምክንያት። ከዚያም ኬሊ አንዳንድ አካላዊ ለውጦች እንዳጋጠሙትና ደረቱ ላይ የተቃጠለው እሳት ተአምራዊ በሆነ መንገድ ሲፈወስ ያስተውላል። እዚህ ጋር ኬሊ የፍሉገርን የመፈወስ ችሎታ እንደወረሰ እኛም እንረዳለን፣ እሱም ይገባዋል። በሚቀጥለው ቀን ኬሊ ብስክሌቱን እየጠገነ ሳለ በስህተት ጣቱን ይቆርጣል። ነገር ግን አንድ አስገራሚ ነገርም ይከሰታል። ቁስሉ ራሱን በራሱ እያዳነ ይሄዳል። ስለዚህ ጉዳይ ለእናቱ ሲነግራት ከቁም ነገር አትቆጥረውም። ወደ ትምህርት ቤት በሚሄድበት ጊዜ ከዶሚኒክና ከሳራ ጋር ተገናኘ። ምን ያህል ጤናማና ቀልጣፋ ወጣት እንደሆነ ሲመለከቱ በጣም ደነገጡ። ከሄደ በኋላ የኔልሰን ወንድም የሆነው ሪድ ወደ ኬሊ ሄዶ ያለምንም ምክንያት እሱን መምታት ጀመረ። የሚገርመው ነገር ሬድ ኬሊን ሆዱ ላይ ሲመታው መልሶ እጁን ያመዋል። ነገር ግን ኬሊ ምንም አይነት ጉዳት አልደረሰበትም። አስከትሎም ሬድ ኬሊን በእንጨት መቶት ጉዳት ለማድረስ ቢሞክርም ሳይሳካ ይቀርና ራሱን መልሶ አቆሰለ። ፊቱ በብረት ተሸፍኗል። ስለዚህ ምንም ጉዳት ላደርስበት አልችልም፣ ሳይገለኝ ልጥፋ አለና ሪድ ወዲያው ይሸሻል። በዚያው ምሽት የሪድ አባት ጉስ የኬሊን መኖሪያ ቤት መጥቶ አንኳኳና ተከፈተለት። ጉስም የትምህርት ቤቱ የእግር ኳስ አሰልጣኝ ነው። ልጁን የደበደበው ማን እንደነበረ ጠየቀ። ኬሊም ተንደርድሮ ሊመታኝ ደጋግሞ ሲሞክር እኔም ራሴን ስከላከል ጉዳት ደረሰበት ብሎ መለሰለት። ጉስ በዚህ ሐሳብ እንደማይስማማና በርኒስ የሆነ ችግር ፈጥና ይሆናል ብሎ ተጠራጠረ። ይሁን እንጂ በርኒስ እስኪሄድ ብቻ ጠብቃው በሩን ዘጋችው። ነገር ግን በጣም ተደንቃለች። ወደ ውስጥ ገብተው ብዙም ሳይቆዩ ኬሊ ማንኛውንም ስቃይ ወደ ሌላኛው አካል የማዘዋወር ጥበብ እንዳለው ያሳያታል። ይህ ማለት ከእንግዲህ ማንም ቢሆን እሱን ሊጎዳው አይችልም ማለት ነው። ይህንንም ለማረጋገጥ የሲጋራ ላይተር ለኩሶ እጁን ይለበልባል። ነገር ግን ከፈገግታው በስተቀር ምንም አይነት የህመም ስሜት በፊቱ ላይ አይነበብም ነበር። እናቱ በመደነቅ አፏን ከፍታ ቀረ። ኬሊ በሚቀጥለው ቀን በክፍል ውስጥ እያለ የዶሚኒክን የፀጉር ማስያዣ ቀስ ብሎ ይወስድና ከሷ ጋር ደስ የሚል ጊዜ ሲኖራቸው በአይነ ህሊናው መመልከት ይጀምራል። ቀጥሎም ስለ ሳራ ቆንጆ ገላ ማሰብ ጀመረ። እሱ በሐሳቡ ሲደባብሳቸው ዶሚኒክና ሳራ በተቀመጡበት የእውነት የሆነ አንዳች ስሜት ከጭናቸው ስር ሲሰማቸው አስተዋለ። ሁለቱ ልጃገረዶች በድንገት ምላሽ እንዲሰጡ የሚያደርጋቸው ያልታወቀ አካላዊ ስሜት ያስጨንቃቸዋል። ሳይታወቃት ሳራ በክፍል ውስጥ እያለች አንድ ደስ የሚል ስሜት ቀስቃሽ የሆነ ማቃሰት ታቃስጣለች፣ ድምጿን ከፍ አድርጋ። ተማሪዎችም ይስቁባታል። ከጊዜ በኋላ ወደ አንድ የምሽት ክበብ በጋራ ሄደው ሳለ ኔልሰን ያለ ፍቃድ ዶሚኒክን ተሸክሞ በማንሳት ሊወስዳት ይቃጠዋል። ኬሊ በዚህ በጣም ተቆጣና ዶሚኒክን እንዲያወርዳት ወደ ኔልሰን ቀረበ። ጉስ ልጆቹ ሊጣሉ እንደተዘጋጁ ባወቀ ጊዜ በፍጥነት ጣልቃ ገባና ገላገላቸው። ከዚያም ወደ ኬሊ ዞር ብሎ አንድ ቀን እንደለወጠን ኃይል ምንነቱን እደርስበትና አጠፋልሃለሁ ብሎ ያስፈራረዋል። ከግብዣው በኋላ ብስክሌቱን እየነዳ ወደ ቤቱ እየተመለሰ ሳለ ብራድና ጓደኞቹ በመኪና ከኋላ በኩል ተከትለው ደረሱበት። ቀደም ሲል በተከሰተው ሁኔታ አሁንም በጣም ከመናደዳቸው በላይ በመኪናቸው ገጭተው ከመንገዱ ጥለው ሊገሉት ይሞክራሉ። የሚያሳዝነው ግን ብራድ መኪናውን መቆጣጠር አቃተውና በሙሉ ኃይሉ ተጋጨው። ምንም እንኳን ጉዳቱ ኃይለኛ ቢመስልም ኬሊ ምንም ጉዳት ሳይደርስበት በመቅረቱ ቀለል ያደርጉታል። ነገር ግን የሚታየው የመኪናው ጭስ ሲጸዳ ብራድ የራስ ቅሉ በመሰባበር ምክንያት ህይወቱ አልፏል። ያሳዝናል። ብዙም ሳይቆይ ሰዎች ተሰበሰቡ። ዶሚኒክ ወደ ኬሊ መታ የተፈጠረውን ስትጠይቀው ሁሉንም ነገር ሳይደብቅ ይነግራታል። ይሁን እንጂ መኮንኑ አድለር ለመጀመሪያ ጊዜ መጥቶ ያቀረበው ጥያቄ ኬሊ ለማንኛውም መጥፎ ድርጊት መፈጸም ምክንያት ሆኖ ነበር ወይ የሚል ነበር። ኬሊ በመንገዱ መሃል እየተጓዘ ሳለ ገባብን። ብራድ እሱን ለማዳን ሲሞክር መቆጣጠር አቃተውና ተጋጨ በማለት ኔልሰንና ጓደኞቹ ለፖሊሱ እየዋሹ ተናገሩ። እዚህ ጋር ደግሞ ሬድ ኤልክ ፍሉገር መሞቱ ከታወቀ በኋላ መቃብሩን ለማየት ይሄዳል። የመቃብሩን አፈር ካሸተተ በኋላም ፍሉገር ከመሞቱ በፊት ኃይሉን እንዳጣው ተረዳ። ሬድ ኤልክ ኬሊን መኪና በኃይል እንደመታውና ሰላም እንደሆነ ካወቀ በኋላ ወደ ስራ ቦታው ሄዶ ይጠይቀዋል። ኬሊ ለተወሰነ ጊዜ ከተደናገጠ በኋላ ፍሉገር ሕክምና በሚሰጠው ሰዓት የተከሰተውን ይነግረዋል። የተወደዳችሁ ቤተሰቦቼ የዛሬውን ክፍል 1 የፊልም ገለጻ በዚህ ያበቃለሁ። ለቻናላችን አዲስ የሆናችሁ ቀጣዩ ክፍል እንዲደርሳችሁ ሰብስክራይብ እና የደውል ምልክቷን ማብራታችሁን እንዳትረሱ፣ ነባር ቤተሰቦቼ ደግሞ ማበረታቻዬን እንዳትረሱ እላለሁ። በቀጣይ ክፍል እስክንገናኝ ድረስ ሳምንቱ የእናንተ ይሁን። መልካም ጊዜ፣ መልካም ቆይታ። ጃጊሶ ፊልሞች